ስደትን በተለይም ወደ አረብ ሀገራት መሄድን እንደ አማራጭ ለምታዩ እህትና ወንድሞቻችን የሚከተለው ወንድማዊ ምክር ይድረሳችሁ። ኢትዮጵያ ውስጥ መለወጥ ይቻላል። ብዙዎቻችን ስደትን የምናየው ብቸኛው የድነት መውጫ መንገድ አድርገን ነው። ነገር ግን በሀገራችን ውስጥ በትጋት በፈጠራና ባለን ጥቂት ካፒታል ተጠቅመን መስራት ከቻልን መለወጥ እንችላለን። በሰው ሀገር ተከፍሎ የማይልቅ ጉልበትና ጊዜ ያንን ጉልበት በሀገራችን ላይ ብናውለው ለራሳችንም ለሀገራችንም ትልቅ ትርፍ አለው። በሀገር ላይ የሚገኝ ትንሽ ስኬት በሰው ሀገር ካለ ትልቅ ሀብት ይበልጣል። በስደት ያለው የእረፍትና የመዝናኛ እጥረት ስደት ሥራ ብቻ ነው። አብዛኛውን ጊዜ በአረብ ሀገራት የሚኖሩ ወገኖቻችን ከእንቅልፍ ሰዓት ውጭ እረፍት የላቸውም። ቤተሰብ ናፍቆ ጓደኛ ናፍቆ በሰው ሀገር ሕግና ባህል ታጥሮ መኖር ለአእምሮ ሰላም በጣም አስቸጋሪ ነው። እዚህ ሀገር ያለን የምናጣጥመው ነፃነት ከቤተሰብ ጋር ማዕድ መጋራትና ማህበራዊ ሕይወት በስደት የለም። ይህ የሰላም እጥረት ደግሞ በረጅም ጊዜ ለከፍተኛ ጭንቀትና ለጤና መታወክ ይዳርጋል። ለእህቶቻችን ዕድሜና ልጅ መውለድ ይህ በጣም ወሳኝ ነጥብ ነው። ብዙ እህቶቻችን ወርቃማውን የወጣትነት ዕድሜያቸውን በሰው ቤት ሥራ ይጨርሱታል። ዕድሜ እየገፋ ሲሄድ ደግሞ ወደ ሀገር ተመልሶ ትዳር ለመመስረትና ልጅ ለመውለድ የተግዳሮቶች ሊገጥሙ ይችላል። ተፈጥሮ የራሷ የሆነ የጊዜ ገደብ አላት። በስደት የሚገኝ ገንዘብ ቢኖር እንኳ የልጅን ናፍቆትና የራስን ቤተሰብ የመመስረትን ደስታ ሊተካው አይችልም። ስለዚህ ዕድሜያችሁ ሳይሄድ በሀገራችሁ ላይ ተረጋግታችሁ ብትኖሩና ብትሰሩ ይመከራል። ማጠቃለያ ስደት መፍትሄ ሳይሆን ጊዜያዊ ማምለጫ ሊሆን ይችላል። ነገር ግን የሚያስከፍለው ዋጋ የአካል የአእምሮና የማህበራዊ ሕይወት መስዋዕትነት በጣም ከፍተኛ ነው። ይልቁንም እዚሁ ሀገራችን ላይ ያሉትን ዕድሎች በመፈለግ በትናንሽ ስራዎች በመጀመርና በራሳችን ለመለወጥ ብንሞክር ለወጣችን ሕይወታችን የተሻለ ዋስትና ይኖረናል። ሀገራችንንና ሕዝባችንን ፈጣሪ ይባርክ።